ብዙዎች ምክንያቱ የካሜራ ጉዳይ ነው ብለው ያስባሉ። እውነታው ግን ካሜራ ሳይሆን ኤዲቲንግ ላይ ነው። በተለይ ቪዲዮ የት እንደቆረጣችሁ፣ ምን ያህል ፍጥነት እንደሰጣችሁት፣ ቴክስት እንዴት እንዳስገባችሁ፣ እነዚህን የመሳሰሉ ቴክኒኮች ተመልካች ቪዲዮውን እስከ መጨረሻው ያያል ወይስ በ3 ሰከንድ ውስጥ ዘግቶት ይወጣል ወይም ስክሮል ያደርገዋል የሚለውን ይወስኑታል። ስለዚህ ዛሬ ከማንኛውም ቪዲዮ ኤዲቲንግ በፊት መማር ያለባችሁን የኤዲቲንግ መሰረታዊ እውቀቶችን እንማራለን። ባለፈው ክፍል ካፕከት ምን እንደሆነ፣ ለምን በዓለም ላይ በጣም ተወዳጅ የቪዲዮ ኤዲቲንግ ሶፍትዌር እንደሆነ ተምረናል። ዛሬ ደግሞ በዚህ ቪዲዮ የምናያቸው ከት እንዴት እንደምናደርግ፣ አስፔክት ሬሽዮ ምን እንደሆነ፣ ከለር እንዴት እንደምናስተካክል፣ ቴክስት እንዴት እንደምናስገባ፣ ፎንት እንዴት እንደምንመርጥ፣ ስትሮክ ምን እንደሆነና ሻዶ ምን እንደሆነ በዝርዝር እናያለን። ስለዚህ እንደተለመደው ስልካችሁን አውጡና ካፕከትን ከፍታችሁ ከኔ ጋር እያንዳንዱን ስቴፕ ባይ ስቴፕ በተግባር ተከታተሉ። እሺ፣ በመጀመሪያ ወደ ካፕከት አፕሊኬሽን ከገባን በኋላ ኒው ቪዲዮ የሚለውን እንነካለን። ከዛም ኒው ቪዲዮ የሚለውን ከነካም በኋላ ኤዲት ማድረግ የምንፈልገውን ቪዲዮ እናስገባለን። ከዛም ኤዲት ማድረግ የምንፈልገውን ቪዲዮ ወደ ታይም ላይን ካስገባን በኋላ ምንም ሳንነካ ቀጥታ ወደ ጎን አድርገን ከታች ያሉትን ወደ ጎን አድርገን አስፔክት ሬሽዮ የሚለውን አንዴ እንነካዋለን። ከዚያ እዚህ ጋር ለምን መስራት እንደምፈልጉ ያስመረጣችኋል። እናንተ ለቲክቶክ ከሆነ ቲክቶክን ትመርጣላችሁ፣ ለዩቲዩብ ከሆነ ደግሞ የዩቲዩብን ትመርጣላችሁ ማለት ነው። ስለዚህ አሁን የሚፈለኩት ለቲክቶክ ነው። ቲክቶክን መርጥና ከስር ራይት ያለችውን ነካታለሁ። ከዛም አሁን ቪዲዮን አንዴ ነካውና በአስፔክት ሬሽዮ ልክ እንዲመጣ ይሄንን ወደ ጎን አድርግና ትራንስፎርም የምትለዋን ነካታለሁ። ከዛ መጀመሪያ ላይ ያለችውን ሮቴት የምትለዋን አንዴ ነካታለሁ። እንደዚህ ነካው ይገለበጣል። አሁን ነካዋለሁ። ከዛ መጨረሻ እኔ እንደፈለኩት ይመጣልኛል ማለት ነው። 9:16 ይሆንና በቲክቶክ ሳይዝ ይመጣልኛል ማለት ነው። ስለዚህ አሁን ይሄን ቪዲዮ ነው ኤዲት ማድረግ የፈለኩት። በመጀመሪያ ይሄ ቪዲዮ ገና ሲቀረጽ ብዙ ዝም ያለባቸው ቦታዎች አሉ፣ የተሳሳተባቸው ቦታዎች አሉ። እነሱን መቆራረጥ እፈልጋለሁ። ስለዚህ መጀመሪያ ከመቆራረጤ በፊት በኋላ እንዳያሰለችኝ ድምጹን አስተካክለዋለሁ። እዚሁ ላይ እንዳለ ሳልቆራርጦ አንድ ላይ ያደርግና ወደ 400 አድርጌ አስተካክለዋለሁ። ከዛ በመቀጠል ይሄን ይመስላል። ከዛ እያየሁን ዝም ያለባቸውን ቦታዎች ቆራርጣለሁ ማለት ነው። ስለዚህ አሁን ይሄን ለመቆራረጥ ስፕሊት ነው የምጠቀመው። እንደዚህ እያደረኩኝ ሁሉንም ቆራርጣለሁ ማለት ነው። በእርግዝና ወቅት የማይመከሩ ምግቦች ምንድን ናቸው? ዶክተር ብስራት ነኝ ከለጋር አጠቃላይ ሆስፒታል። ስለዚህ በመቀጠል የምንሰራው ደግሞ ከለሩን ነው የምናስተካክለው። እንደምታዩት ቪዲዮ በጣም ድብዝዝ ያለ ነው። ስለዚህ ይሄንን ድብዝዝ ያለውን ወደሚያምር ከለር መቀየር አለብን። ሰዎችን እንዲስብ ከለሩን ማስተካከል አለብን። ስለዚህ ቀጥታ ከስር ካሉት በተኖች ወደ ጎን ታደርጉና አጀስትመንት ምትል ታገኛላችሁ። እሷን አንድ ጊዜ ትነካታላችሁ። ከዛም ይሄ ይመጣላችኋል። እዚህ ጋር የተለያዩ አጀስት ማድረጊያ ኦፕሽኖች አሉላችሁ። ስለዚህ ለምሳሌ ብራይትነስ ወይም ኮንትራስቱን አንዴ ጨመር እናደርግና ራይት እንለዋለን።
ከዛ እዚህ ጋር ሌየሩ ይቀመጥልናል ማለት ነው። ስለዚህ ይህንን ሙሉ ኤዲት እንዲሆን ስለሆነ የምንፈልገው እስከ መጨረሻው እንደዚህ ሙልት ታደርጉታላችሁ። ከዛም በመቀጠል ምንድነው የምትሰሩት? አንዴ አጀስትመንት ይሄንን ቀዩን ማለት ነው አጀስትመንት አሁን ያስገባነውን ሌየር እቺን አንዴ ነካ እናረጋታለን። ከዛ በመቀጠል ከስር መጀመሪያ ላይ አጀስትመንት የምትል በተን ትመጣላችኋለች። አያትች እሷን አንዴ እንነካታለን። ከዛም እዚህ ጋር የቪዲዮውን ከለር እያየን እናስተካክላለን ማለት ነው። በመጀመሪያ ኮንትራስትን ትንሽ ሰጠት እናድርገው። እንደምታዩት ነው ደመቅ ይላል ቪዲዮ። ከዛም ሳቹሬሽኑን ከዛ እዚህ ጋር ያለችውን ሻርፕን የምትለዋን በደንብ ሰጠት ታደርጉታላችሁ። ሻርፕ ሆኖ ቪዲዮአችን እንዲታይ። ከዛ ክላሪቲውን ትንሽ ብቻ ሰጠት ታደርጉታላችሁ። እዛ ብላክሱ ላይ ትመጡና ትንሽ ጨመር፣ ዋይትነሱ ላይም ትንሽ ቀነስ ታደርጉታላችሁ። እንደምታዩት ቪዲዮአችን በጣም ሰዎችን የሚስብና የሚማርክ ሆኗል ማለት ነው። አሁን ለምሳሌ ይሄንን አጀስትመንቱን ወደ ኋላ መለስ ባደረገው ይሄን ይመስላል። የመጀመሪያ ቪዲዮ ይሄን ይመስላል። ከዛ አጀስትመንቱ ሲገባበት ደግሞ ይሄን ይመስላል ማለት ነው። ስለዚህ ቪዲዮአችሁን እንደዚህ አድርጋችሁ ከለሩን ማስተካከል ትችላላችሁ። እንደዚህ እያንዳንዱ ላይ ከምትሰሩ አጀስትመንት ሌየር ታስገቡና እንደዚህ ሁሉንም በአንድ ጊዜ መስራት ትችላላችሁ ማለት ነው። ለምሳሌ አሁን ቪዲዮ ይሄን አጀስትመንት ሌየሩን እዚህ ጋር ድሌት ብለው እንደምታዩት ቪዲዮአችን እንደ መጀመሪያው ድብዝዝ እንዳለ ይቀራል ማለት ነው። በአጋጣሚ እንደዚህ የሆነ ነገር ብትሳሳቱ ወይም የሆነ ነገር ቆርጣችሁ ብታስወጡ የምትፈልጉትን ለመመለስ እዚች ጋር ያለችውን የአንዶ መመለሻ በተን አንዴ ነካ ስታደርጉት ይመለሳል ወደ ነበረበት ማለት ነው። ስለዚህ አሁን ቪዲዮአችንን ከለሩን ምርጥ አድርገን አስተካክለናል። እንደምታዩት ነው። ቆራርጠን ሳውንዱንም አስተካክለናል ማለት ነው። ስለዚህ ከት ማድረግና አጀስትመንት ሌየር ይሄንን ይመስላል። ከለር ማስተካከልም ይሄንን ይመስላል ማለት ነው። እሺ በመቀጠል ደግሞ ቴክስት እንዴት እንደምናስገባ ነው ማሳያችሁ። በመጀመሪያ እዚህ ጋር ሰሌክት ያደረግነውን ቪዲዮ እንለቀዋለን። ያንን ለማድረግ እዚህ ባዶ ቦታ ላይ ሄደን እንነካለን። ከዛ ይለቀቃል ማለት ነው። ከዛ እዚህ ጋር እንደምታዩት አድ ቴክስት ምትላለች ወይም ቲ ምትለዋ ወይም ካልሆነ ደግሞ ታች ላይ ቴክስት ምትላለ አንዱን እንነካለን። አድ ቴክስት የሚለውን ስንነካ ቀጥታ የሚመጣልን ይሄኛው ክፍል ነው። ስለዚህ እዚህ ጋር ብዙ ነገር መስራት እንችላለን። መጀመሪያ ላይ ባለችው ቴክስታችን አድ ማድረግ እንችላለን። ቀጣይ ባለችው ደግሞ አውቶ ካፕሽን ነው የምንሰራው። አውቶ ካፕሽን ማለት እንግሊዘኛ ሊሆን ይችላል ወይም ሌላ ቋንቋ ከአማርኛው ውጭ የሆነ ቋንቋ ከሆነ ቪዲዮአችሁ እሱን በመጠቀም ራሱ ካፕከት ካፕሽን ያስገባለታል። ከንግግሩ ዲቴክት እያደረገ አውቶ ካፕሽን ያስገባል ማለት ነው። አማርኛ ላይ ግን እንደዚህ አይነት የለም። ቀጣይ የምናገኘው ስቲከር ነው። ከዛ መቀጠል ደግሞ ቴምፕሌቶች አሉ። የተዘጋጁ የተለያዩ ቴምፕሌቶች አሉ። ከዛ ደግሞ ቴክስት ቱ ኦዲዮ አለ። ይሄ ደግሞ ምንድነው ጥቅሙ? የተለያዩ ዩቲዩብ አውቶሜሽን የምትሰሩ ከሆነ ቲክቶክ አውቶሜሽን የምትሰሩ ከሆነ ቴክስታችን ጽሁፍ አስገብተንለት ወደ ድምጽ የሚቀይርልን ፊቸር ነው ማለት ነው። ይሄ እንዴት ነው የሚሰራው? ለምሳሌ እንግሊዘኛ ጽሁፍ አዘጋጅታችሁ ስክሪፕት ሙሉ የቪዲዮ ስክሪፕት ታዘጋጁና ቴክስቱ አውዲዮ የሚለውን ትነኩታላችሁ። እዚህ ኢንተር ቴክስት የሚለው ክፍል ውስጥ እዚህ ላይ ወስዳችሁ ያንን ቮይስ ጽሁፉን ፔስት ታደርጉለትና ከስር የተለያዩ የወንድ የሴት አማራጮችን ያመጣላችኋል። የፈለጋችሁትን ድምጽ መርጣችሁ ጄኔሬት ትሉታላችሁ። ወደ ድምጽ ቀይሮ ይሰጣችኋል ማለት ነው። ይሄን የመሳሰሉ ምርጥ ጸዴ ፊቸሮች አሉት። ከዛ መቀጠል አሁን እኛ የምናደርገው አርቴክስት ነው። አሁን ቴክስት እንዴት እንደምናስገባ ነው ማሳያችሁ። ስለዚህ መጀመሪያ ላይ ያለችውን አርቴክስት ምትለዋን እንነካታለን። እንደዚህ አርቴክስት የምትለዋን ስንነካት ቀጥታ እንደዚህ ቴክስት በተን ይከፈትልናል። እኛ የምንጽፈው እዚህ ጋር ነው። እዚህ ጋር ቦታ ላይ ነው የምንጽፈው። አይፈልግነውን ነገር እዚህ ጋር መጻፍ እንችላለን። ለምሳሌ መጀመሪያ ላይ እሱ የሚለው ዶክተሩ በእርግዝና ወቅት ነው የሚለው። በእርግዝና ብለን እንጻፍ። በእርግዝና ብለን እንጽፋለን። አሁን ይሄንን የጻፈበት ምክንያት ፎንት ስለመረጥኩለት ነው። ፎንት የት ጋር ነው የምንመርጠው ካላችሁ ደግሞ የት ጋር እንደሆነ ላሳያችሁ። ቴክስቱን ትነኩታት። ከዛ ስታይል ምትላለች፣ እሷን እንነካታለን። እዛ ስታይል ምትለዋን ስንነካት ፎንት ስታይል ኢፌክት እና አኒሜሽን የሚባሉ መጀመሪያ ፎንት ምትለዋን እንነካታለን።
ፎንት የምትለዋን ስንነካት ሎድ ያደርግና የተለያዩ ፎንቶች በጣም አሪፍ ፎንቶች ይከፈቱልናል። እኛ ግን እዚህ ላይ ፎንት አንጠቀምም። እነዚህን ትሬንዲንግ፣ ክላሲክ፣ ኒው ምናምን የሚሉትን ካፕከት የሚሰጥንን ፎንቶች አንጠቀማቸውም። ለምን? አማርኛ የጻፍነው። ስለዚህ ጽሁፋችን አማርኛ ስለሆነ ከጎን ላይ ማይ ፎንት የምትላለች እዚህ ጋር እንደምታያት ማይ ፎንት የምትላለች እሷን አንዴ እናካታለን። እዛም እዚህ ጋር እንደምታዩት እኔ ከራሴ አፕሎድ ያደረኳቸው ፎንቶች አሉ። እነዚህን ፎንቶች ከፈለጋችሁ የቴሌግራም ቻናሌ ላይ ዚፕ አድርጌ ያስቀምጥላችኋለሁ። ከዛ ላይ ወስዳችሁ መጠቀም ትችላላችሁ። አሁን እነዚህን ፎንቶች ወደዚህ አፕሎድ አድርጌያቸዋለሁ። እነዚህ የአማርኛ ፎንቶች ናቸው። ለአማርኛ ጽሁፍ እንግሊዘኛ ፎንት ብትጠቀሙ አያሳያችሁም፣ አይሰራም ጭራሽ። ለእንግሊዘኛ ጽሁፍ ደግሞ አማርኛ ፎንት ብትጠቀሙ እንደዚሁ አይሰራም። አንዳንድ ሁለቱም ላይ የሚሰሩ አሉ፣ ግን ይሄ ለአማርኛ ብቻ የሚሰሩትን መርጬ ነው ያስገባሁት። ለምሳሌ እዚህ ጋር ጽሁፉን እንዲቀየርልኝ ችማድረጥኩኝ ከዛ ራይት ላታለሁ ማለት ነው። እንደምታይ ፎንቱ በሚያምር ሁኔታ ገብቶልኛል ማለት ነው። ከዛ መቀጠል ደግሞ ስታይል ላይ ብዙ የምናስተካክላቸው ነገሮች ስላሉ ቀጥታ እዚህ ጋር ስታይል የምትለዋን አንዴ እንጋት። ስታይል የምትለዋን ከነካናት በኋላ ፎንት ከሚለው አጠገብ ሌላ ስታይልስ የሚል አለ። እሱን እናኳለን። እዚህ ላይ ስንገባ የጽሁፋችንን በጣም እንዲያምር የምናደርግበት ክፍል ነው። መጀመሪያ ላይ እዚህ ጋር እንደምታይ ቴክስት የምትል በተን አለች። ምንድነው የዚህ ክፍል ጥቅሙ? እዚህ ጋር ሳይዝ አለ መጨመርና ማቀነስ ብንፈልግ፣ እንደገና ደግሞ ኦፓሲቲ ከስር አለ። ይሄ ደግሞ ማደብዘዝና መጨመር ብንፈልግ። ከዛ ደግሞ በመቀጠል የምናገኘው ስትሮክ ነው። ስትሮክ ምንድነው ጥቅሙ? ጽሁፋችን ላይ ከጎኑ ሌላ ከለር መጨመር ብንፈልግ፣ ለምሳሌ ላሳያችሁ። ቢጫ ላርግበትና ከዛ ዊድዝ የሚላል አይደል ከስር መስመሩ፣ እሱን እንደዚህ ጨምር ባረገው እንደምታዩት ነጩ ላይ ከጎኑ ጨመረበት ሌላ ከለር ማለት ነው። ይሄን ይመስላል። በመቀጠል ደግሞ ግሎ አለ። ግሎን ስትነኩት ጽሁፋችሁ ላይ የሆነ ብርሃን ያስገባበታል። ለምሳሌ መጀመሪያውን ስናየው እንደምታዩት በጣም ደማቅ ነገር አስገባበት ማለት ነው። እዛ ከስሩ የተለያዩ መስመሮች አሉ። ምን የሚሉ እዚህ ጋር ነው የምታዩት። ኢንተንሲቲ የሚል አለ፣ ሬንጅ አለ፣ ኤክስ ኦፍሴት አለ፣ ዋይ ኦፍሴት። ለምሳሌ ኢንተንሲቲውን ስንጨምረው ብርሃኑ በጣም እየደመቀ ይሄዳል፣ ስንቀንሰው በጣም ድብዝዝ እያለ ይሄዳል። እዛ መቀጠል ሬንጅ አለ፣ ኤክስ ኦፍሴት እና ዋይ ኦፍሴት አሉ። ደግሞ እነዚህ ወዴት ብርሃኑ ወዴት መሆን እንዳለበት የምንወስንበት መንገድ ነው ማለት ነው። ግለው ይሄን ይመስላል። ለማጥፋት እዚህ ጋር ያለችዋን አንዴ እናካታለን። ስትሮክም ላይ ሄደን እንደዚህ እንነካና ንጹህ እናደርገዋለን። ከዛ ከግሎ በኋላ የምናገኘው ባክግራውንድ ነው። እዚህ ጋር እንደምታይ ባክግራውንድ አለ። እሱን ነካውና ሁለት አማራጮች ይመጣል። ጽሁፋችን ላይ ባክግራውንድ ማስገባት ከፈለግን ለምሳሌ ይሄን መጠቀም እንችላለን። ሰፋብኝ ካላችሁ ደግሞ ከጎን ያለችውን በጣም አጥብቦ ይሰጠናል። ከሱ ስር ደግሞ የተለያዩ አማራጮች አሉ። ለምሳሌ ብናይ ኦፓሲቲ አለ። ባክግራውንድን ኦፓሲቲን ይቀንሰዋል። በመቀጠል ሄቱን ማጥበብ ከፈለግን ይሄው በጽሁፏ ልክ ማድረግ ከፈለግን፣ ዊድዙን ማስፋት ከፈለግን፣ ማጥበብ ከፈለግን እንደዚህ ማድረግ እንችላለን። ከዛ መቀጠል ማጥፋት ከፈለግን ደግሞ እዚህ ጋር እንመጣናችን ኤክስ ብትለዋን ስናካት እንደዚህ ይጠፋል። አሁን ደግሞ የምናየው ሻዶ ነው። ከባክግራውንድ መቀጠል ሻዶ ይመጣል። ይሄ ብዙ ጊዜ ቪዲዮ ላይ የምንጠቀምበት ነገር ወሳኝ ነው። ጽሁፋችንን ያሳምርልናል። በጣም ወሳኝ ክፍል ነው። ስለዚህ በደንብ ተከታተልን። ሻዶ ላይ ለምሳሌ እዚህ ጽሁፍ ላይ ከኋላው ቢጫ ሻዶ ማድረግ ከፈለግ ወይም ቀይ ሻዶ ማድረግ ከፈለኩ እንደዚህ ነካዋለሁ፣ ቀዩን ምልክት። ከዛ የተለያዩ አማራጮች ይመጡልኛል። እንደዚህ እያስተካከልኩ ሻዶን ከኋላ ማስተካከል እችላለሁ። እያያችሁት ነው። በጣም ነው የሚያምረው። ሻዶ መጠቀም ለቪዲዮ በጣም አሪፍ ነው። አሁን እንደምታዩት ጥቁር ስጠቀም በጣም አሪፍ ነው፣ በጣም ያሳምርልኛል ማለት ነው። ከዚህ በኋላ ያሉት ነገሮች ብዙም አስፈላጊ አይደሉም። አሁን ቴክስት ላይ እኛ የምንፈልገውን አስገብተናል። ምን የሚል በእርግዝና ወቅት የሚለው ማለት ነው። በእርግዝና የሚለው አሁን ይህን በእርግዝና የሚለውን እንደምታዩት ልብሱ ጋር ተመሳሳይ ይሆናል። እዚህ ከልብሱ ለመለየት ምንድነው ቅድም ያሳየኋችሁ ስታይል ላይ እንሄዳለን። ከዛ ሻዶ ላይ እንሄዳለን። ከዛ ጥቁር ሻዶ እናደርግበታለን። እንደምታዩት አሁን ጽሁፉ ከልብሱ በጣም ተለይቷል ማለት ነው። በምኑ ምክንያት? በሻዶ ምክንያት። አሁን የሻዶ ጥቅም ግልጽ ይሆናላችሁ ይመስለኛል። ዛሬ በዚህኛው ሲሪየስ ያየናቸው ለሁላችሁም ግልጽ እንደሆኑላችሁ ተስፋ አደርጋለሁ። ግራ ያጋባችሁ ነገር ካለ ደግሞ በኮሜንት ቦታ ላይ አስቀምጡልኝ። የቴሌግራም ቻናላችንንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን በማድረግ ኮሚኒቲያችንን ተቀላቀሉ። ይህ ቪዲዮ ከተማራችሁበትና ከወደዳችሁት ላይክ ማድረጋችሁን እንዳረሱ፣ እንዲሁም በካፕከት የቪዲዮ ኤዲቲንግ መማር ለሚፈልጉ ጓደኞቻችሁ ሼር አድርጉላቸው። እናም ሰብስክራይብ አድርጉና ቀጣይ ክፍል እንዳያመልጣችሁ ተከታተሉን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው።